ይህ ሰውዬ በጣም ግዙፍና ጉልበት ያላቸው ሞተሮችን በትናንሽ መኪናዎች በመጨመር ይታወቃል። ሊ ካርተር መኪኖችን በማሳበድ በጣም ታዋቂ ነው። ከቶዮታ ሱፕራ የ2JZ ኢንጂንን በመገንጠል የአሜሪካ መስል ካሮች የሚጠቀሙትን 7 ሊትር ሱፐር ቻርጅ ኤሌፋንት V8ን ለማስገባት ያስባል። ታዲያ ይህ ሞተር በሱፕራ ውስጥ ለመግባት በጣም ትልቅ የሆነና ክብደት ያለው ሲሆን ይህንንም ኤሌፋንት V8 ለማስገባት ሰፍሬሙን መቁረጥና ከቻንሲው ጋር ለማያያዝ የሚያስችላቸውን የሞተር ማውንትን በከስተም መስራት አለባቸው። የዚህ ሞተር ክብደትንም ቻንሲው መሸከም ስላልቻለ ሌላ ፍሬም መስራት ነበረባቸው። የዚህ የኤሌፋንት V8 ቶርኩን በጣም ከፍተኛ በመሆኑ የሞተሩን ከፍተኛ ቶርክ መቋቋም እንዲችል ሌላ አዲስ ካምቢዮ ተገጠመለት። የጭስ መውጫውን በደንብ እንዲያገሳ እንደ አዲስ ተሰራለት። ይህን ከፍተኛ ኃይል ያለውን ኤሌፋንት V8 ሞተር ለማቀዝቀዝ የፖርሽ ራዲያተርና 7 ጋሎን የበረዶ ታንከር ተገጠመለት። ከብዙ አድካሚ ጥገናና ብየዳ በኋላም ከወራቶች በኋላ ይህንን ሞተር ለማስነሳት ቁልፉን እንዳስገቡት እንዳንበሳ አገሳ ከማለት ውጪ ምንም አይቻልም። ዳይኖ ሞቶ ጉልበቱ ሲፈተሽ 1300 የፈረስ ጉልበት አመንጭቷል። ለዚህ መኪና